ይህ የምትከታተሉት ከኛ ለናንተ በድሬ ቲዩብ ድረገጽ የሚተላለፉ የተመረጡ የሬዲዮ ፕሮግራም ደረጃ ላይ ደረሰበት አደጋ ቤቱ ተመላልሶ ጠይቆት የተሰማው ነው የጻፈው። እሱም ተመላልሶ እስር ቤት በጠይቀው ጊዜ አብሮት ይዞት የሚሄደው ልጅ ነው ደረጀ አሁን ያጣው። ስለዚህ በጣም ነው በዚህ ጉዳይ ያልተሰማው ሰው የለም። ቴዲም ከማናችንም የተለየ አይደለም። ልዩነቱ እዚህ ግጥም እንዲጽፍ ግን ያስገድደው አይነት ሐዘን ነው የተሰማው። ትልቁ ጉዳይ መጀመሪያ ላይ አሁን ቴዲ እግዚአብሔር ይመስገን ለብዙዎቻችሁ በጣም የሚደነቅ በግሌ በጣም የረካውበት ሁኔታ ነው የታየው። በእውነት ቤቱ ውስጥ የሰው ባህር ነበር የሚፈሰው። በጣም ብዙ ሰው አጽናንቶታልና በርትቷል ደረጀ ለማለት እችላለሁ። አላየውም እንጂ እርግጠኛ ነኝ ያችን በጥሶ የጣላትን ክር መልሶ ያደርጋታል ብዬ አስባለሁ። ቀጥሎ የምትሰሙት የቴዲ ግጥም እሱ ላይ ያነጣጠረ ነው። ወደ ግጥሙ ልውሰዳችሁ። ክብርት መስገን እኛ ጌታ ከጧት አንስተን እስከ ማታ አብ ልጁን ሰቅሎ ለክብር ጠርቷል። በመድኃኒዓለም አዳም ድኗል። ቅዱስ ቃል የኢየሩሳሌም ገዳም ቄስ አማን ሲል ያድራል ሲቀድስ ምን አሳስበው ለኛ ሰው ዓለም በቃኝ ላለው። ቅዱስ ሰው ይሄዳል ወደ ባለቤቱ ይህንን ሲረዱ እናትና አባቱ ሕይወት ይቀጥላል ደሞ እንደ ትናንቱ። ስንታስተምርኸኝ ስለ ጥንካሬ ዋሸኝ እንዳልል እንዲህ ስትሆን ዛሬ አብረን ያሰብነውን አንተ እየፈጸምከው የበጠስከውን ክር መልሰ ካሰርከው እቆጥርልሃለሁ ለኔ እንዳደረግከው ከሱ ጋር ተኳርፈ ከአምላክ ጋር ተኳርፈ እኔን ካሳዘንከኝ ታዲያ በሰማይ ቤት ለማን አደራልከኝ? በጠራው ዝማለኝ ወይ ፍርጃዬ አቤት አቤቱ ጌታዬ። በእግዚአብሔር እቅፍ ውስጥ ተመችቶኝ ዛሬ ደስተኛ ነኝና ታስብ ስለኔ ብዬ እንድነግርህ ቢያስጨንቀኝ ልቤ በቴዲ ላኩብህ ይህንን ደብዳቤ። ታስታውስ እንደሆን ያኔ እስር ቤት ሄጄ አይዞ በርታ እንዳልኩት ይኸውልህ ዛሬ ይህን አናግሬ ብድር አስከፈልኩት። አንተ በነገርከኝ ለሱ እንደነገርኩት ተስፋ የሚቆርጥ ሰው አለዕድሜው ያረጃል። አባት ሲበረታ ቅዱስ ይደረጃል። ስለዚህ እንዲሞላ የልጅነት ቅሌ ጠንክርና በርታ ስራና ሳየኝ ያንተ ድል ነው ድሌ። ደግሞ እንዳትረሳ ምንጊዜም በመንፈስ ካንተ ጋር ነኝ እኔ። የዚህ ቃል ግልባጭ ይድረሳት ለምዬ እሷ ላንተ ትኑር አንተ ለሷ ኑራት አደራ ደርዬ። ቅዱስ ደረጀ ነኝ። ምነው ወዳጄ ምነው ክብርት መስገን እኛ ጌታ ከጧት አንስተን እስከ ማታ አብ ልጁን ሰቅሎ ለክብር ጠርቷል። በመድኃኒዓለም አዳም ድኗል።
ዓለም ገዳም ቄስ አማንሴ ይህ የምትከታተሉት ከኛ ለናንተ በድሬ ቲዩብ